ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢትዮጵያ ሲመጣ ለረጅም ጊዜ የቆየባት ቅዱስ ቦታ በመሆኗ እርሱ ራሱ የገደማት ገዳም ስትሆን እንዲሁ ሊተዋት ስላልፈለገ ሁለት የወርቅ መሰላል ከምድር እስከ መንበረ ጸባዖት ተተክሎ በአንደኛው መላእክት ይወርዱና ይህችን ቅዱስ ቦታ ዘወትር እያጠኑ ስብሐት አድርሰው በሌላኛው መሰላል ደግሞ ይመለሱ ነበር። መነኮሳት በመላእክት ብቻ የምትመሰገን ይህች ቅዱስ ቦታ የት ነው ያለችው ብለው አምላካቸውን ጠየቁ። ከቦታዋ ይልቅ ክብሯን ነበር በራእይ ያዩት። ጥያቄያቸውም ፈቃድህ ቢሆን እንድንኖርባት፣ ካልሆነም ከቦታዋ ደርሰን ተሳልመን ረድኤት በረከቷን ተቀብለን እንድንመጣ ይሁን ብለው ነበር 40 መዓልትና 40 ሌሊት ሱባኤ ይዘው የጸለዩት። ከነዛ ውስጥ ጥቂቱን መረጠ እና በደመና አምጥቶ ሰወራቸው ይለናል ገድለ ፊቅጦር። እናም እነዚህ ቅዱሳን መነኮሳትና መላእክት በአንድ ሆነው የሚያመሰግኑባትን ስብሐተ እግዚአብሔር የሚያደርሱባትን ቦታ መካነ ቅዱሳት ዋልድቢት ብለው ሰይመዋታል። ሙሉ ስሟ ግን ምዕራፈ ቅዱሳን በልበሊት ኢየሱስ አንድነት ገዳም ነው። እንደምን ሰንብታችኋል ውድ የአሃዝ ቤተሰቦች? በዛሬው ዝግጅታችን ቀደም ብለን እንደገለጽንላችሁ ከገድለ ፊቅጦር ያገኘነውን ጌታችን መድኃኒታችን ኢየሱስ ክርስቶስ በኢትዮጵያ ስለገደመው ገዳም እንነግራችኋለን። አብራችሁን ቆዩ። በ15ኛው መቶ ክፍለ ዘመን ከአረብ ወደ ሀገራችን መጥቶ የሚነግደው አረባዊው ነጋዴ ፊቅጦር ስትወለድ ጀምሮ አይነ ስውር ለሆነችና በልበሊት ለተባለች እናቱ በዚህ ቅዱስ ስፍራ ተአምር ቢሰራላት ሀብትና ንብረቱን ጥሎ ብርሃኗ ከተመለሰላት እናቱ ጋር እንደመነኮሱና ባላቸው ንብረት ሁሉ ተጠቅመው በዚህ ቅዱስ ቦታ በወርቅ አስለብጠው ሁለት እጹብ ድንቅ የሆኑ አብያተ ክርስቲያናትን ማለትም ናዝራዊ ኢየሱስና ገሊላዊት ማርያምን ያነጹ ሲሆን ከጊዜያት በኋላ ግን በግራኝ አህመድ ወረራ ጊዜ እንደተሰወሩ ገድሉ ይተርካል። እናትና ልጅ የዓለሙን ጣዕም ንቀው ሀብትና ንብረታቸውን ለአብያተ ክርስቲያናቱ ማሰሪያና ለተለያዩ በጎ ዓላማዎች ካዋሉ በኋላ አንድ ላይ ተጠምቀው የምንኩስና ሕይወትን ከፊተኞቻቸው በትህትና ተቀበሉ። የፊቅጦር እናት እመምኔት ሲሆኑ ፊቅጦር ደግሞ አበምኔት ሆነው ገዳሙን ለረጅም ጊዜ በመንፈስና በሥጋ አገልግለው አልፈዋል። በዚህ ዘመንም ቢሆን በዚህ በተቀደሰ ቦታ ላይ በተለያየ ምክንያት ለመጡም ሆነ ለተመረጡ አባቶች የት እንደሆነ ከማይታወቅ ስፍራ ከበሮ ሲመታ፣ ማህሌት ሲደርስ፣ ሰዓታት ሲቆም፣ ቅዳሴ ሲቀደስ ይሰማል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር የተቀመጠበት ዋሻም ለብዙ ዘመናት የአብያተ ክርስቲያናቱ ጋሻ ሆኖ አገልግሏል። ይህንን በተራራው ሆድ ውስጥ ያለ ቅዱስ ቦታ የግራኝ አህመድ ሰራዊት ልክ እንደ አብያተ ክርስቲያናቱ በትዕቢት ሊያጠፋቸው ሲመጣ የግራኝ አህመድን ሰራዊት የሙቀት ንዳድ ፈጃቸው። አዛዦቹን ደግሞ ወፍ የሚያህሉ ተርቦች ነድፈው ገደሏቸው። እነዚያ ወፎች እስካሁን ድረስ ሳይበዙም ሳያንሱም ይህንንም የተቀደሰ ዋሻ የመጠበቁ ግብር የእነርሱ ሆኖ ዛሬ ድረስ ደርሰናል። በዚህ ቅዱስ ቦታ ያለ ፈቃድ እግዚአብሔር በቦታው ላይ ለብዙ ጊዜ የቆየም ይሁን አዲስ ሰው መንቀሳቀስ አይችልም። ከተንቀሳቀሰ ግን የቦታው ጠባቂዎች ወይም ዘበኞች ናቸውና ተርቦቹ ያለ ማመንታት ይናደፋሉ። አንድ ሰው በተርቦቹ ከተነደፈ ወዲያው ሕይወቱ ያልፋል። ሌላኛውና ድንቅ የሚለው ነገር በምድራችን ላይ ትልቁና የመጀመሪያው ዋሻ የሚባለው ከዚህ ቦታ ጀምሮ እስራኤል ድረስ ውስጥ ለውስጥ ተሰርቶ ብዙ አብያተ ክርስቲያናትን በየርቀቱ ያቀፈው ለአባቶች የምነና ሕይወት የተመቸው ከምድረ ሕይወታቸው በኋላ የያዙት በረከት ለነፍሳቸውም እንዲተርፍ በድናቸው እንኳ እንዲያርፍበት የሚፈልጉትና የሚያልሙት እዚህ ቅዱስ ቦታ ላይ ነው። በዚህ ቅዱስ ቦታ ከመናንያን በቀር ማንኛውም ምዕመን አብያተ ክርስቲያናቱን ከመሳለም በእነርሱ ከመገልገል ውጪ ወደዚህ የተቀደሰ ዋሻ ለጸሎት አይመጣም። ምዕራፈ ቅዱሳን በልበሊት ኢየሱስ አንድነት ገዳም የቤተ ክርስቲያን አስተምህሮ የሚያወግዘውን የጥገኝነት መንፈስ በመቃወም በዚህ በረሃማነት በሚያጠቃው ቦታ መናኝ ሳሉ ቁራሽ የሚበቃቸው መነኮሳቱ ከተፈጥሮ ጋር በመስማማት ቀን እየሰሩና ሌሊቱን በጸሎት እየተጉ ገዳማዊ ሕይወትን በጥበብ የሚኖሩበት ጥበባዊ ገዳም ነው። ምዕራፈ ቅዱሳን በልበሊት ኢየሱስ አንድነት ገዳም ውስጥ ያሉት ድርሳናት
አባቶች እንደሚያስረዱት ከሆነ መድኃኒታችን ኢየሱስ ክርስቶስን ከሄሮድስ ጭካኔ ለማዳን ወደ ምድረ ግብፅ የተሰደደችው እመቤታችን ቅድስት ድንግል ማርያም ዮሴፍንና ሰሎሜን አስከትላ ወደ ኢትዮጵያ በመጣች ጊዜ ለደህንነት በተመረጠው የተራራው ዋሻ ውስጥ ቀድሞውኑ የብስራት ዜና ባደረሳት በመልአኩ በቅዱስ ገብርኤል እየተመራች የተቀመጠች ሲሆን በተለይ ገድለ ፊቅጦርን ጠቅሰው የገዳሙ ታሪክ እንደሚያስረዳው ከሆነ ኃጢአት አይሻገርብሽ፣ ረሃብ ቸነፈር አይድረስብሽ፣ እስከ ዕለተ ምጽአት ድረስ አስራት በኩራት አድርጌ ሰጥቼሻለሁ ብሎ ለእናቱ ለቅድስት ድንግል ማርያም ቃል የገባላት በባዶ እግሩ የረገጣትና የባረካት ልዩ ቦታ ነች። በቅድስት በልበሊትና በልጇ አማካኝነት በእግዚአብሔር ረዳትነት ታንጸው ግራኛ አህመድ ሊያጠፋቸው ሲመጣ በባለቤቱ ቅዱስ ፈቃድ የተሰወሩትና እጹብ ድንቅ የሆኑትን ሁለቱን አብያተ ክርስቲያናት ለዘመናት ጋሻ ሆኖ በመከለል ያገለገለው ከቤተ ክርስቲያናቱ መታነጽ በፊትም የነበረው ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀመጠበት እመቤታችን ቅድስት ድንግል ማርያም የተዘዋወረችበት ታሪካዊና ባለዋሻው ተራራም በዚህ ስፍራ በጽናት ቆሞ ይታያል። በዚህ ቅዱስ ቦታ የተሰጣትን ቃል ኪዳን ለማስታወስ የኪዳነ ምሕረት ራሱ ባለቤቱ በቦታው ላይ መኖሩን ለማስታወስ የጌታችን የመድኃኒታችን የኢየሱስ ክርስቶስና የጻድቁ አባታችን የተክለ ሃይማኖት አብያተ ክርስቲያናቱ ሲገኙ በየዓመቱ ጥር 6 የሚውለውን በዓለ ግዝረትና ዕርገቱን በድምቀት ለማክበር ብዙ ምዕመናን ከኢትዮጵያ ሁሉም ክፍሎች በዕለቱ እዚህ ቅዱስ ስፍራ ተሰባስበው ቦታው ከወትሮ በተለየ በሰው ተሞልቶ በዓሉ በድምቀት ይከበራል። ገዳሙ መናኝ ሆኖ ሳለ መንከራተትን በጽኑ ያወግዛል። ልመናን ይጠላል። ሰርቶ በላብ ወዝ የሚኖርን የሚያበረታታ የእውነተኛይቱ መንገድ ምሳሌ ነው። ታዲያ ገዳሙ ይህንን ሁሉ ሰርቶ ከብቶችንና የአዝመራ ጥሩ መሬትን በላብ ወዝ አፍርቷል። በተጨማሪም ገዳሙ ጠባቂነትን አስወግዶ በሥራ የሚያምን በመሆኑ በከተማ ቦታ ወስዶ ለማልማትና የራሱን ወጪዎች ራሱ ለመሸፈን እየተጋ ያለ ሲሆን በገዳም አያያዝ፣ በመነኮሳቱ አኗኗር ወዘተ ከገዳሞች ሁሉ በምሳሌነት ተመርጦ በእስራኤል ሀገር ተሸልሟል። በሀገራችንም በተደጋጋሚ ጊዜ አድናቆት ተችሮታል። ይህ ጥንታዊና ታሪካዊ ገዳም ሕልምና ራእዩ ሩቅ ነው። ዛሬ ላይ በዚህ አስቸጋሪ ጊዜ እየተዳከሙ ለሚመጡት ገዳማት አርአያ ከመሆን ባለፈ ቅዱሳን አበው እልፍ የሚሆኑበት ዕውቀትና ጥበባቸው ተቀድቶ የማያልቅበት በውስጡ ካረፉት መነኮሳት አልፎ ለሌሎች መትረፍ ሲሆን ገዳሙ ራሱን በራሱ እያሳደገ ሲመጣ ሌሎች ገዳማትን አንድ በአንድ እያቀፈና እየደገፈ የኢትዮጵያን ድንቅና ውድ ገዳማት መንፈሳዊ ጥንካሬ ይበልጥ አስጠብቆ ከትውልድ ትውልድ ማሸጋገር ነው። እንግዲህ ገድለ ፊቅጦርን አብነት አድርገን ያልተሰሙና ድንቅ የሆኑ የምዕራፈ ቅዱሳን በልበሊት ኢየሱስ አንድነት ገዳም ታሪኮችን እንዲሁ አቀረብንላችሁ። መልካም ጊዜ፣ መልካም ቆይታ፣ ቸረን ሰንብት። እህትና ወንድሞቼ ዛሬ ይህንን የኢየሱስ ገዳምን ታሪክ እንድናይ የወደድኩበት ዋናው ምክንያት በስድስት ገነት ኢየሱስ ነው። እኔ የአዲስ አበባ ልጅ ነኝና አዲስ አበባ ላይ ደግሞ ፈረንሳይ ለጋ ሲሆን ገነተ ኢየሱስን ታውቁታላችሁ። ሁሌ በስድስት ገነተ ኢየሱስ ነው እንደሆነ የማውቀው። ድርብ በዓላት አሉ። ድርብ በዓላቶች ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በዓል እንደማይበልጡ ነው የማውቀው ማለት ነው። እና እህትና ወንድሞቼ ከተሳሳትኩ አርሙኝ። ዛሬ ኢየሱስ ነው። እንኳን ለገነተ ኢየሱስ በዓል አደረሳችሁ። እንደገና ደግሞ ለድርብ ለአርሴማም ጻድቅ ሰማዕቷ አርሴማም ናት ዛሬ። ዋናው ግን ኢየሱስ ነው እና የኢየሱስን በዓል አንድ ላይ አንድ መዝሙር ብንዘምር ደስ ይለኛል ነው። አንድ ላይ በመሆን ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን መዝሙር አብረን እናዳምጣለን ማለት ነው። ለዛ ነው ዛሬ ገነተ ኢየሱስ ነበር እንደውም ይመስለኝ። እኔ ሌላ ገዳም ያለ አይመስለኝም ነበረ።
ዛሬ ኢየሱስ ስለሆነ ኢየሱስን እናመሰግነዋለን ማለት ነው። መዝሙር እሺ በጣም ወዶ አንድ መዝሙር አለ። እሱን ባገኘው በጣም ደስ ይለኛል። በጣም ማለት ኢየሱስ የሚለው እናዳምጠው አንድ ላይ። እና ውሏችንን እንደዚህ ኢየሱስ ኢትዮጵያን አማልኮ ተደረገ የምኖርበት ተስፋ እርሱ ነው ረፍቴ። እሺ የትኛው ነው? ኢየሱስ ኢትዮጵያን ተደረገ እስቲ አብረን እንዘምርሽ። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አብረን እንዘምር። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ወራዊ በዓል አደረሰን ወንድሞቼ። እንዲሁም ለምንበር ድርብ በዓል ለሰማዕቷ አርሴማ በዓል አደረሰን። አዳም